ማንም ያልፈቀደው ነገር ግን ሁሉም የተሳተፈበት ታላቁ ሽወዳ ለአስርት ዓመታት በሚሊዮን የሚቆጠሩ ሰዎች ከሥራ በኋላ ዘና እያሉ መስሏቸው ምስል ከሚቀያይር ሳጥን ወይም ቴሌቪዥን ፊት ተቀምጠዋል። እነሱ ይህንን ሳጥን ሲመለከቱ ሳጥኑ ደግሞ መልሶ እየተመለከታቸው እንደሆነ አልተረዱም ነበር። እየተመለከተ የነበረው አይናቸውን ሳይሆን የአስተሳሰብ ንድፋቸውን ነበር። ቴሌቪዥን የህብረተሰብ መስታወት አይደለም። በጥንቃቄ በተቀነባበሩ ምስሎችና ትርክቶች አማካኝነት የሰዎችን ኒውሮን የአእምሮ ሴል እንደገና የሚቀርጽ በጸጥታ የሚሰራ አእምሮን ፕሮግራም የሚያደርግ ማሽን ነው። ከስሙ ጀምር ቴሌቪዥን ቴሌቪዥን ራዕይን ንገረኝ። ለንቃተ ህሊናህ ራዕይን እየነገርክ ነው። ቴሌቪዥን ስትከፍት አንድ ፕሮግራም ትመርጣለህ። ይህ ፕሮግራም ፕሮግራሚንግ አእምሮን መቅረጽ ይባላል። በዚያ ፕሮግራም ላይ ደግሞ ቻናል አለ። ቻናል ማለት አንድ ሰው መናፍስትን ወይም ሌሎች አካላትን ሲጠራ ቻናሊንግ ሲያደርግ የሚጠቀምበት ቃል ነው። ከእነዚህ ፕሮግራሞች ውስጥ ደግሞ ብሮድካስት የሚደረግ ነገር አለ። ቃሉን በድምጽ ስንተነትነው ብሮድካስት ይሆናል። ይህ ማለት ልክ አንድ ሰው ድግምት ሲጥል ካስቲንግ ስፔል እንደማለት ነው። ድግምቱን በሰፊው ከጣልክ ብሮድካስት አደረግክ ማለት ነው። ምን ተላለፈ? ዜና ወይም ኒውስ። ኒውስ ማለት ደግሞ የኖርዝ፣ ኢስት፣ ዌስት እና ሳውዝ የሚጠቁም ነው። ወደ ሁሉም አቅጣጫዎች በሰፊው የሚጣል ወይም ካስት የሚደረግ ማለት ነው። ምናልባት በዮሐንስ ራእይ ምዕራፍ 13 ከቁጥር 15 ላይ የአውሬው ምስል ሊናገር እንኳ ለአውሬው ምስል የማይሰግዱትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው የሚለው ቃል ቴሌቪዥንን የሚገልጽ ይመስላል። ምክንያቱም በሚያስተላልፈው መልእክት እየተገራን ስለሆነና ምስልም ትንፋሽም ያለው መልእክተኛ አካል ስለሆነ። በጣም የሚረብሸው ክፍል ይህ ማሽን ስራውን በብቃት ከመወጣቱ የተነሳ ተጎጂዎቹ አሰቃዮቻቸውን ይከላከላሉ። ብዙሃኑን የማሰብ ችሎታቸውን እንዲተዉ ለማድረግ የተፈጠረ እጅግ ውጤታማ መሳሪያ የሆነውን ነገር እነሱ መዝናኛ ወይም ኢንተርቴንመንት ብለው ይጠሩታል። ምን ማየት እንዳለብህ የመረጥክ ቢመስልህም እያንዳንዱ ምስል፣ እያንዳንዱ የካሜራ ሽግግር፣ እያንዳንዱ የታሸገ ሳቅ የማሰብ ችሎታ ጣሪያህ የት ድረስ መሆን እንዳለበት እየወሰነ ነበር። የጅምላ መጃጃል በአጋጣሚ የተፈጠረ አይደለም። ለ50 ዓመታት በከፍተኛ ጥራት ሲሰራጭ የቆየ የማህበራዊ ምህንድስና ወይም ሶሻል ኢንጂነሪንግ ውጤት ነው። ልትረዳው የሚገባህ የመጀመሪያ ነገር ቴሌቪዥን የተፈጠረው ለማሳወቅ ወይም ለማዝናናት ብቻ አለመሆኑን ነው። ከ1950ዎቹ ጀምሮ በስፋት ሲሰራጭ ዓላማው የእውቀት አሰጣጥን ወጥ ማድረግ ነበር። ኮግኒቲቭ ስታንዳርዳይዜሽን የሚባለው ማለት ነው። መንግስታትና ኮርፖሬሽኖች ይህንን መሳሪያ በእያንዳንዱ ቤት ለማስገባት ቢሊዮኖችን ያወጡት በአጋጣሚ አይደለም። ምን እየሰሩ እንደሆነ ጠንቅቀው ያውቁ ነበር። ቲቪ ስትከፍት መረጃ ብቻ እየተቀበልክ አይደለም፣ ወደ አንድ የተወሰነ የኒውሮሎጂ ሁኔታ እየገባ ነው። የአእምሮህ ሞገዶች ወደ አልፋ ይወርዳሉ። ይህ ማለት ልክ እንደ ተላላነት መሆን ነው። ሂሳዊ አእምሮህ ወይም ክሪቲካል ማይንድ ይቦዝናል። ለመመዘንና ለመተንተን የሚያገለግለው የአእምሮ ክፍል ፕሪፍሮንታል ቮርቴክስ እንቅስቃሴውን ይቀንሳል። ለውጫዊ ትዕዛዝ ተጋላጭ ትሆናለህ። ይህ የግጥም ዘይቤ አይደለም። የቴሌቪዥን ይዘት ፈጣሪዎች ለ10 ዓመታት ያወቁት መሰረታዊ የነርቭ ሳይንስ ነው። እያንዳንዱ ፕሮግራም አንተን በዚህ ግማሽ ንቃተ ህሊና ውስጥ ለማቆየት ተዋቅሮ የተሰራ ነው። ፈጣን ምስሎች፣ ድራማዊ ሙዚቃዎች፣ ስሜታዊ የሆኑ የካሜራ አቀራረጾች፣ እነዚህ ሁሉ ከእንቅልፍህ ነቅተህ እያየህ ያለኸውን ነገር እንዳትጠይቅ ያደርጉሃል። ቴሌቪዥን ከአንተ ጋር አይከራከርም፣ ብቻ ይደጋግማል። ድግግሞች ደግሞ የመገራት እናት ናት። አንድን ትርክት በ10 የተለያዩ ፕሮግራሞች በ10 የተለያዩ መንገዶች ሲቀርብ ስታይ አእምሮህ እንደ ፕሮፓጋንዳ አይመዘግበውም። እንደ ጤናማ አስተሳሰብ ሁሉም ሰው እንደሚያስበው አድርጎ እንደ እውነታ ይመዘግባል እንጂ። የናዚው አዶልፍ ሂትለር ከሳይንቲስቶቹ ጋር በመሆን ይህንን ዕውቀት ለፕሮፓጋንዳው ማስፋፊያ ተጠቅሞበታል። የመገራት 3 ሜካኒዝሞች የቴሌቪዥን ተጽዕኖ በ3 መንገዶች ይሰራል። 1. የቀጥታ ልምምድ መተካት። መኖርን ታቆምና ሌሎች ሲኖሩ መመልከትን ትጀምራለህ። 2. ባህሪን መደበኛ ማድረግ። ስክሪኑ ላይ በተደጋጋሚ የሚታየው ነገር ተቀባይነት ያለው የባህሪ መለኪያ ይሆናል። 3. የአእምሮ አድማስ መጥበብ። ማሰብ የምትችለው ፕሮግራሙ ይቻላል ብሎ ባቀረበልህ ገደብ ውስጥ ብቻ ይሆናል።
በቴሌቪዥን ፈጽሞ የማይቀርቡ ጽንሰ ሐሳቦች ላንተ ፈጽሞ እንደሌሉ ይቆጠራሉ። የመጨረሻው ድባብ ደግሞ ይሄ ነው። ይህንን ስርዓት እንድትከላከል ሰልጥነሃል። ቴሌቪዥንን መጠየቅ ማለት የሴራ ተንታኝ ወይም ፓራኖይድ መሆን ማለት ነው። በማንኛውም መልኩ ሚዲያውን መተቸት መሳቂያ እንደሚያደርግህ አይምሮህ ቀርጿል። ይህ የመጨረሻው የመከላከያ ቀለበት ነው። አጥርህን መጠየቅ የእብደት ምልክት ነው ተብለህ ከታመንክ እንዴት ከእስር ቤት ማምለጥ ትችላለህ? ቴሌቪዥን ግድግዳ አያስፈልገውም። ግድግዳውን በአይምሮህ ውስጥ ይገነባል። አንተም ራስህ ትከላከልለታለህ። ለዚህ አንድ ጥሩ ምሳሌ እናንሳ። ምድር ኳስ ነች፣ ወይም እንደ ኳስ የተደቦለቦለ ቅርጽ ነው ያላት። ራሷ ዛቢያም ትሽከረከራለች ተብለን ተምረናል። በልጅነት አይምሮአችን በትምህርት ቤት ፕሮግራምድ ተደርገንበታል። በቴሌቪዥን ውስጥ ደግሞ በፊልሞች፣ በሳይንሳዊ ዜናዎች ሁሉ አህጉሮቹን ይዛ የምትገላበጥ ክብ ልዑል ምድርን በተደጋጋሚ እንድናይ ተደርገናል። አየህ፣ አሁን ጨዋታው ተጠናቋል። ሶፍትዌሩ በሰዎች አይምሮ ውስጥ ስራውን በ100% ኤፊሺየንት እየሰራ ነው። ለምሳሌ አሁን እኔ ብጠይቅ እንዴት ምድር ኳስ ቅርጽ ልትሆን ትችላለች? የመሽከርከር ስሜትም ተሰምቶኝ አያውቅም። እንዴትስ ያ ሁሉ ውቅያኖስ እንደ ብርድ ልብስ ወይም እንደ ግድግዳ ምድርን ሸፍኖ ሊቆም ቻለ? የውሃ ባህሪ መፍሰስ አልነበረም እንዴ? እንዴት እንደ ግድግዳ በልዑል ዙሪያ ተለጥፎ አየ ነው? ለምንድን ነው ሰማዩስ ሰማያዊ ቀለም የያዘው? ምድር ኳስ ቅርጽ ከሆነች በምድር ቂጥ ወይም አውስትራሊያ ውስጥ ያሉ ሰዎች እንዴት አልተዘቀዘቁ ብዬ ብጠይቅ መላው የዓለም ሕዝብ ይስቅብኛል። የሚስቁብኝ ግን ከሎጂክ ስለወጣሁ አይደለም። ፕሮግራምድ የተደረግንበት ሶፍትዌር በ100% አቅሙ ራን እያደረገ ስለሆነ ነው። በምድር ቅርጽ ዙሪያ በዓለም ላይ ትልቅ ማታለያ ተሰርቷል። በሌላ ቪዲዮ በሰፊው የምንመለስበት ይሆናል። ያለማቋረጥ ለ3 ዓመታት ቲቪ ያየህበትን የመጨረሻ ጊዜ አስብ። በዛ ጊዜ ውስጥ ምን አምርተሃል? ምን ችግር ፈታህ? ምን ኦሪጂናል ሐሳብ አፍልቀሃል? መልሱ ምንም ነው። ይህ ያንተ ስህተት አይደለም፣ ሆን ተብሎ የተደረገ ነው። ቴሌቪዥን ንቁ የሆኑ የሰው ልጆችን ወደ ፓሲቭ ስፔክታተር ይለውጣል። የአእምሮ ገለልተኝነት ለሙሉ ባርነት የመጀመሪያው ደረጃ ነው። መጽሐፈ መክብብ ላይ ዓይን በማየት አይጠግብም፣ ጆሮም በመስማት አይሞላም የሚል ቃል አለ። ሂደቱ ረቂቅ ነው። በመጀመሪያው ወር ቲቪ ስታይ ትተቻለህ። ይሄ እኮ ትርጉም አይሰጥም ትላለህ። ቀስ በቀስ ግን ተቃውሞ ይቀንሳል። አእምሮህ መቃወም አድካሚ እንደሆነና በዝምታ ማየት ቀላል እንደሆነ ይማራል። ኒውሮፕላስቲሲቲ እንደሚባለው አእምሮህ ለቦዘኔነት እንዲመች ሆኖ ራሱን ይቀርጻል። ሂሳዊ አስተሳሰብን የሚደግፉት የአእምሮ ክፍሎች ስራ ሲፈቱ ይሞታሉ። ውጫዊና ፈጣን ማነቃቂያዎችን የሚቀበሉት ክፍሎች ይጠነክራሉ። በ6 ወራት ውስጥ አንተ ቲቪ እያየህ አይደለም፣ ቲቪው አንተን ወደ ሌላ ሰው እየቀየረ ነው። የተለወጠውን ሰው ምልክቶች እንይ። ከባድ የቴሌቪዥን ተመልካች የሚከተሉትን ምልክቶች ያሳያል። ለእይታ ማነቃቂያዎች ፈጣን ምላሽ ይሰጣል፣ ነገር ግን ረጅም ጽሑፎችን የማንበብ ትኩረት የለውም። ለልብ ወለድ ትርክቶች ከፍተኛ ስሜት ይሰጣል፣ ለእውነተኛ ችግሮች ግን ደንታ ቢስ ነው። ፈጽሞ ስላላጠናቸው ርዕሶች ጠንካራ አቋም ይሰጣል፣ አቋሙም ከሚያያቸው ፕሮግራሞች ጋር የተስማማ ነው። ከሁሉ የከፋው ማሰብን በድግግሞሽ መተካቱ ነው። ስለ ማንኛውም ርዕስ ሲጠየቅ የራሱን ሐሳብ አያመነጭም። በቲቪ የሰማውን ሐረግ ይደጋግማል። እያሰበ ይመስለዋል፣ ግን እያስተጋባ ብቻ ነው። በቀን 4 ሰዓት ቲቪ ለዓመታት የሚያይ ሰውን ተመልከት። ውድቀቱ ይታያል። የቃላት ድህነት፣ መከራከር አለመቻል፣ ሲጠየቅ መበሳጨት፣ የትኩረት ማነስና ዝምታን መቻል አለመቻል። በቲቪ ሱስ የተያዘ አእምሮ ከራሱ ጋር ብቻውን መሆን አይችልም። እንዳያስብ ዘወትር ጩኸት ይፈልጋል። ተመልካቹ የራሱንና በፕሮግራሙ የተጫኑበትን ሐሳቦች መለየት ሲያቅተው ባርነቱ ተጠናቀቀ ማለት ነው። ኮርፖሬሽኖችን እንደ አጋሮቹ ይከላከላል። መፎክሮችን እንደ ጥበብ ይደጋግማል። የማያስፈልገውን ምርት በስክሪን ላይ ስላየ ብቻ ይገዛል። እውነታ በሰው ልጅ ንቃተ ህሊና ውስጥ በተጨባጭ አይኖርም። እውነታ የሚኖረው
ስለሱ በመናገራቸው ትርክቶች ናሬቲቭ ውስጥ ነው። ትርክቱን የተቆጣጠረ የሚሊዮኖችን እውነታ ይቆጣጠራል። ቲቪ ዓለምን አያሳይም። የተወሰኑ የዓለም ፍራፍሬዎችን መርጦ አንተ እንድታምን በሚፈለገው መንገድ ያደራጃቸዋል። የቴሌቪዥን ምስል አስፈሪው ኃይል ነው። በቀረበበት ቅጽበት ተቀባይነትን ያገኛል። ዘወትር ስለ ብጥብጥ ዜና ካየህ ስታቲክሱ ምንም ቢል ዓለም ብጥብጥ እንደሆነች ታምናለህ። ቢቢሲ፣ አልጀዚራ፣ ሲኤንኤንን ክፈት፣ ሁሉንም እያቸው ስለ ጦርነት፣ ስለ ረብሻ፣ ስለ ተፈጥሮ አደጋ ያዘወትራሉ። እነዚህ ነገሮች ውሸት ናቸው እያልኩ አይደለም። አይምሮህ ትኩረት እንዲያደርግበት የተፈለገ አቅጣጫ ስላለ ነው። ሁል ጊዜ ባሰቡበት መስመር ፍርሃትና ጭንቀት እንዲወርህ ይፈለጋል። ዲትሪክ ቦንሆፈር ጅልነት ከክፋት ይልቅ ለመልካም ነገር አደገኛ ጥላት ነው ሲል አስተውሏል። ቴሌቪዥን ይህንን በየቀኑ ያረጋግጣል። ክፉ ሊያደርግህ አይጠበቅበትም። ከምስሎቹ በስተጀርባ ያለውን ሴራ እንዳታይ ጅል ካደረገህ በቂው ነው። ዜና ስታይ ገለልተኛ እውነታ እየተቀበልክ አይደለም። የትኛው ዜና መቅደም እንዳለበት፣ የትኛው የካሜራ አንግል እንደተመረጠ፣ በየትኛው ሙዚቃ እንደታጀበ እያንዳንዱ ምርጫ ትርጉምህን ይቀርጸዋል። አንተ ግን ይዘቱ ላይ እንጂ ቅርጹ ላይ ትኩረት ስላላደረግ ይህን አታስተውለውም። ውጤቱስ? በተፈጠረ እውነታ ውስጥ የሚኖር ማህበረሰብ፣ በተጋነኑ የውሸት ስጋቶች የሚጨነቅ፣ እውነተኛ አደጋዎችን ግን የሚዘነጋ፣ በመሰረታዊ ጉዳዮች ላይ ከመወያየት ይልቅ በውሸት ክርክሮች የሚጠመድ። ህዝብን ለመቆጣጠር ታንክ አያስፈልግህም። በመዝናኛ ማደንዘዝ ብቻ በቂ ነው። መዝናኛ ወይም ኢንተርቴይንመንት እስካሁን ከተፈጠሩት ሁሉ እጅግ ውጤታማ ማህበራዊ መቆጣጠሪያ ዘዴ ነው። ምክንያቱም ሰዎች በፍቃደኝነት ይቀበሉታል፣ ይከፍሉበታል፣ ከመተቸትም ይከላከሉታል። ቴሌቪዥን መዝናኛን ወደ አእምሮ ማደንዘዣ ሜንታል አኔስቴዥያ ቀይሮታል። ጤናማ መዝናኛ አይደለም። ህይወታቸውን የሚነኩ ውሳኔዎች ያለ ዕውቀታቸው ሲወሰኑ ብዙሃኑን ዘና ብለው እንዲቀመጡ የሚያደርግ ማደንዘዣ ነው። ማለቂያ የሌላቸው የውሸት ድራማዎች፣ መካከለኛነትን የሚያከብሩ ሪያሊቲ ሾዎች፣ የታሸገ ሳቅ ያላቸው ቶክ ሾዎች፣ ሁሉም ይዘት ላይላዩን ስሜታዊና ጥልቅ ማሰብን የማይጠይቅ ነው። የአእምሮ ጃንክ ፉድ ነው። በወቅቱ ይጣፍጣል፣ በረጅም ጊዜ ግን ያጠፋል። ለ50 ዓመታት የቆየው የቴሌቪዥን ቅረጻ ወይም ኮንዲሽኒንግ በትክክል የታሰበውን ውጤት አስገኝቷል። በተፈጥሮ ደካማ ስለሆኑ ሳይሆን ሂሳዊ አስተሳሰብ እንዳያዳብሩ በዘዴ ስለሰለጠኑ ነው። የጅምላ መጃጃል ባዮሎጂያዊ ጣፈንታ አይደለም፣ የቴሌቪዥን ማህበራዊ ምህንድስና ውጤት ነው። ተጎጂዎቹ የራሳቸውን ሁኔታ አለማወቃቸው ደግሞ ስራው ምን ያህል እንደተሳካ ያሳያል። ምልክቶቹን ተመልከት። መረጃን ያለማቋረጥ የሚበላ ነገር ግን እውነታን ከወሬ መለየት የማይችል ህዝብ፣ አስተማማኝ ምንጭን ከፕሮፓጋንዳ መለየት የማይችል፣ ሎጂካዊ ክርክርን ከስሜታዊ ልምምጥ መለየት የማይችል፣ ስለ ሁሉም ነገር ጠንካራ አቋም ያለው ግን ስለ ምንም ነገር ጥልቅ ዕውቀት የሌለው ሰው። ቴሌቪዥን ተግባራዊ ጅልን ፈጥሯል። መደበኛ ስራዎችን መስራት የሚችል ነገር ግን ያለበትን ስርዓት ሂሳዊ በሆነ መንገድ መመርመር የማይችል ሰው። ይሰራል፣ ይበላል፣ በቲቪ የሰማውን አስተያየት ይደግማል፣ በምስሎችና በመፎክሮች ላይ ተመስርቶ ይመርጣል። ነገር ግን ሁሉንም ህግ አክብሮ እየኖረ ህይወቱ ለምን እንደማይሻሻል ራሱን ፈጽሞ አይጠይቅም። መፍትሄው መንቃት ወይም ዲፕሮግራሚንግ ነው። ይህንን ለማየት የቻለው ሰው የሚሰነዘርበትን ጥቃት ይፈራ ይሆናል። መንጋው ስርዓቱን በኃይል ይከላከላልና። ለቫይረሱ መድኃኒቱ ወይም ሂሳዊ አስተሳሰብ እውነተኛ ጥላት እንደሆነ ኦርጋኒዝሙን አሳምኖታል። ግን ልንጋፈጠው የሚገባ የመጨረሻ ጥያቄ አለ። ባለፉት 10 ዓመታት ቴሌቪዥን አዘውትረህ የምታይ ከነበረ እነዚህ ንድፎች በአንተም ላይ እየሰሩ ነው። ራስህን እንደ ብልህ ብትቆጥርም እንደ ተቺ ብትቆጥርም ለውጥ የለውም። ፕሮግራሙ ለማንም ምረት የለውም። በአእምሮህ ምላሾች፣ ባልተመረመሩ እምነቶችህና መዝናኛን በመፈለግ ጉጉትህ ውስጥ አለ። በአንተና በተግባራዊው ጅል መካከል ያለው ልዩነት የመጠን እንጂ የተፈጥሮ ላይሆን ይችላል። ይህንን ማመን ሽንፈት አይደለም። ራስን ከፕሮግራሙ ለማላቀቅ ወይም ለዲፕሮግራሚንግ የመጀመሪያው እርምጃ ነው። የጅምላ መጃጃል የማይቀለበሰው ሳይታይ ከተተወ ብቻ ነው። መገራትህን በተረዳህ ቅጽበት ማፍረስ ትጀምራለህ።
ነገር ግን ይህ ቴሌቪዥን ላለፉት ዓመታት ካንተ ሊያጠፋው የሞከረውን ነገር ይጠይቃል። ለራስህ የማሰብ ድፍረት፣ ሁኔታው የማይመች ቢሆንም፣ ብቸኝነት ቢሰማም፣ መለጠፍህን ማመን ቢያስጠላም ለራስህ አስብ። ጥያቄው ሁላችንም ፕሮግራም ተደርገናል ወይ የሚለው አይደለም። ጥያቄው አሁን ካወቅክ በኋላ ምን ታደርጋለህ የሚለው ነው። ከመሰናበታችን በፊት በራስህ ሕይወት ውስጥ እነዚህን ምልክቶች አስተውለሃል? ይህ መልእክት የሆነ ስሜት ከፈጠረብህ ኮሜንት ላይ የመንቂያው ጊዜ አሁን ነው ብለህ ጻፍ። ይህንን መልእክት ከተፈበረከው እውነታ መንቃት ለሚያስፈልጋቸው ሰዎች አጋራ። ደወሉን ተጫን። ለአንቂ እይታዎች ሰብስክራይብ ማድረግህን አትርሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ።